السلام عليكم ورحمة الله وبركاته ودينا يتكبراتشو يا أبو ماهر بيت سبوتش انديت هالاتشو اندم كرماتشو هلو سلام هلو أمان ندينا نيا الحمد لله كان عندنا بقى تحسب بستكر مالو هلاتشو سلام سلام بيالهم كوان درامتاتشو هلاتشو من دم تاكوت مالت نو لا أبي هايك ينبرن كترو زاري لا يتناككال زاري كتتا أبي هايك ان ጎብኝተን ነው እናጠናቀው ማለት ነው ገባሁ ቃል መሰረት ዛሬ ላይ አቤ ሃይቅን እንጎበኝና የመጨረሻ ጉዟችን ይሆናል ሀገር ወዳዱን የአዋሽ ወንዝ ማለት ነው መጥቶ ከሀገሩ አይወጣም ያንን የሱን መከማቻ አይተን የጉዟችን መጨረሻ እንድትከታተሉት ጋብዣችኋለሁ ناورد ها والله بس بس وسطكم ምንም ነገር መንቀሳቀስ አይችልም ማን ተንቀሳቀሳለ ምን ይውላል ها ምን ይውላል መንገዱ ድሮ በዛ ነበር በያላሰኙም በዛ ነበር ብዙ ጊዜ ትመጣለህ እዚህ አካባቢ ዛካዊ ቢያንስ ሁለት ጊዜ አባይ ሃይቅ ሲሰራ መንገድ ሲጀመር እስከ ደርግ ካምፕ ድረስ 2000 ብር ሂጃል ደርግ ካምፕ ቅርብ ነው እዚህ ነው ሂጃለሁኝ ሰው ይጄ መጥቻለሁ አሁንም ዛሬ ለሁለተኛ ጊዜ አህመድ ወረባቦ ጋር ለመጎበኘት እድሉን አግኝቼ አቡ ማሂር ጋር ለጊዜው ለመጎበኘት ደሞ ለጊዜው ተገኝቻለሁ ማሻአላህ ያው እንግዲህ እናመሰግናለን አገር ነው በእናት ደሞ ያለው ያ ነው መንገዱ በያ ነው ቀጥታ የሚያሰደው ከዛ ወጣ ብለን በዛ ነው የምንሄደው አሁን ገና በዛ ማዶ ያ መንገዱ በቃ ይገቡት መንገድ ነው እኛ ነው አባይ ሃይቅ ደርሰናል እዛ መኪና ቆመ ያ መኪና ይቆምበት ያለው 6 ኪሎ ሜትር ከአሳይት አንስቶ እዛ 42 ኪሎ ሜትር ይቻላል 18 ኪሎ ሜትር ለጅቡቲ ይቀራል 18 ኪሎ ሜትር 1783 በጀማል ባጃጅ ኮሮና በመጣ ሰዓት አንዲ ጃፓናዊ ጋር ነው አባይ ሃይቅ አባይ ሃይቅ yes አባይ ሃይቅ going on
ሐይቅ የነበር ምናገኘው በዛ መጥተን እዚህ ያለ ቆርቆ እቺን አሁን ከፍታ ይሄ ድልድይ ያስገባንም እንዴ ድልድዩ ያስገባንም ታችን ነው ወዲ ድልድዩ ላይ ነው ታ በግርነር ያለ እዛ ባጃ እንትና ስራቁ ማለት يا مجمر غورغوري طرح بس غورغوري احنا قمري دوم هو قلصوا على ማለት ይችላል ይሄድ አሁን ይሄ ውሃ ለማሻገር የተሞከረው ይሄ ውሃውን ለማሻገር አይደል ሞላ ይሻገር ነው እንጂ ይገድባል ዋይ አንተ ምን አስበህ ነው ለማሻገር ነው እንጂ ይገድባል ማሻገር አይደለም ምን አስበህ ነው ምን ጉራት አጋባና ለሳ ዋይ አው ይሄ ማለፍ አይችልም ወደዛ ከግድብ ወደዛ ማለፍ አይችልም ብዙ እንዲያለ ይቆማል ሲሞላ ብቻ ክረምት ሲመጣ ብቻ ነው እዛ ተፋሰስ ወደዚህ የሚገበለው ሲላአቶ ሰውዬ ወጤና እየተዛባሉ እንደ ሲላ ለእንዴት ነው እንትናገር ወደዛ ነው የሚሻገር ወደዚህ ነው የሚሻገር እንጂ ለግራ ተጋብተ ጨርሰ ግራ አጋባህን እኮ ለጤነኛ አይደለህም እንደ ሲላ ርቀቱ በፈጣሪ ዋይ ርቀታለው ይሄ ነገር አለው ሩስ ያገሪው ዝናብ ሲጥል ስለከረማ ታዩም ጤፍ ያለው እኮ ነው የመሰለው ያገሪው ነው ያማዶ አዎ ጤፍ ነው የመሰለው ሲላ ቀርበው እየደረሰ የመጣ ጤፍ ታይታቃል ተራራው እንኳን ትውላል እንትን ፀሐዋ ያስታይ ውድ ቤተሰቦቼ ከአይ ሰዒታ ጀምረን ማለት ነው ለአቤ ሐይቅ የነበረን ጉዞ ዛሬ ላይ እንግዲህ በአቤ ሐይቅ ተከስተናል አቤ ሐይቅ የሚባለው ባህር ደግሞ ይህ ነው ማለት ነው አይ ሰዒታ ጀምረን የነበረን ጉዞ ዛሬ ላይ እዚሁ እናጠናቅቃለን ማለት ነው በአቤ ሐይቅ የመመለሻውን ጉዞ ቀስ ብለን ያለን ዛሬ ላይ እንግዲህ አቤ ሐይቅ እንደምታዩት በቀጠሮ በሶስተኛው ዙር ላይ ደርሰናል ማለት ነው አቤ ሐይቅ ከዛታይ ጀምሮ እዚህ ደሞ ላይ ድረስ እንግዲህ እንደምታዩት የተንጋለለ ውሃ ነው ማለት ነው ብዙ ጀርባዎች ደግሞ በመሃሉ አሉ እስከ ላይ ድረስ ያለው ውሃ እንደምታዩት እንግዲህ በዚህ ዙሪያው እንዳለና እንደገና ከታይ ጀምሮ ይመጣና በዚህ ወዳማዶ ደግሞ መታወት ርቀት ያለው ርቀት አይደለም ወዳማ ያማዶውን ራሱ ወደዚህ ማቅረብ አንችልም እንደገና ከዚህ ያለው ጥልቀትና ወዳማዶ ያለው ርቀት እንደምታዩት ነው ይህ ውሃ ደግሞ በታች ይዞራል በታይ በኩል እንደገና ወደ ታች ይዞራል ማለት ይሄ ማለት
እንደዚህ የምታዩት ባይናችን ብቻ ሳይሆን በግልባጭ ራሱ በታች በኩል በተራራው ዙሮ በታች እንደዚህ ታችኛውን ራሱ አለ እንደገና በዚህ ቁመቱም የረዘመ ነው ወደ ላይ ደግሞ በዚህ ደግሞ መጨረሻውን ተውት ልነግራችሁ አልችልም እስከምን ድረስ እንደሆነ በጣም ርቀት አለው በጣም ርቀት አለው ጥልቀቱም ቁመቱም ስፋቱ ደግሞ ወደ ማዶ ያለው ለማቅረብ ከገደሉ በስተጀርባም ጅቡቲ ነው በነገራችን ላይ ጅቡቲ በዚህች ቅርብ ቦታ ነው ያለችው ወደ ከኢትዮጵያና ጅቡቲ ድንበሩ ከዚህ ቅርብ ቦታ ነው ያለው እን የውሃውን ጫፍ ላይ የምናየው ጫፍ ወደ ላይ በቀካል ማለት ነው መስመሩ የሚያከር ነው ግን ቅርብ ነው ርቀቱ ራሱ በጣም ተቃርቧል በጣም ብዙ ማለት ነው ቅርብ ነው ከ46 ኪሎ ሜትር አካባቢ ነው የተባለው ከዚህ እስከዛ እንግዲህ ያው የአንድ የተወሰኑ ሰዓታቶች ማለት ነው በእግር እንኳን ቢሆን እንኳን በመኪና ቀርቶ በለው እንደምታዩት ነው እንግዲህ ተንጋሏል ማለት ነው የወፎቹ ዜማ የምኑ ዝማሬ ምናምን አለ እዩልኝ አቤ ሀይቅ የሚባለው አካባቢ ነው እንግዲህ ባህሩን እንደምታዩት ነው ተራራውን ይዞ እንግዲህ መጨረሻ የለውም በዚህ ወረዛ እናያለን ካለ በጣም ርቀት አለው በጣም ከሚገባው በላይ ማለት ነው በዚህ ማቅጣጫ ስንሄድ ደግሞ ዋው በዚህ ደግሞ ምን ይመስላል አንተን ካሲ ደግሞ በዚህ ጋር ያምራል ሳንተ ምንም ያምራ ገራለ የትና የመሰለ ህዛ ወዲያ ሂዲክ ቋጣ አትጨርም አይሁ እንዴ ሳርጎ ውሃው ነው የበላው ይሄን አይደል ውሃው ተራራው ሲያምር አንተ የቅርጹ ታራየው ዘርፎ ነው ወደ ማዶ ግን አንተ ያሳየም ጭጋጉ አዎ እኮ በዚህ ጋር እንዳለ እኮ እንትን ብሎ ወደዛ ግንብር ሊለው ያው ግንጥል ብሎ ነው የሚሄደው ሰውም እኮ ካገኘ ይዞ ይሄዳል ረገጥኩት እንግዲህ ያው ያበጠ ይፈንዳ ብዬማ በለው የሆነ ነገር አይታይም ያው ዛማዱ የሆነ ነገር አይታይም ሁሉ በዝ ፊት ለፊት በዝ ተመልከተ ያው ዛማሃለ አሁን ታየ ምንድነው አለ በመንግስት ደረጃ ቢታሰብ ግድብ ይሰራ አቀረበው እንግዲህ አቤ ሀይቅ ማለት ይሄ ነው ውድ ቤተሰቦች እንደምታዩት ማለት ነው አቤ ሀይቅ የሚባለው ከብዙ ሀገራት እየመጡ የሚጎበኙት ባህር ማለት ይሄ ነው እንግዲህ
ዙሪያ ጥምጥም ነው የሆነው እንደዚህ ሲያስራ ነው መጨረሻውን በዚህ በኩል መጨረሻው ማየት አልቻልንም በጣም ጨልሟል ወዳማዶ ያለው ርቀት አለው ለማቅረብም ሞከርኩ በጣም ያቀርበው ነው ግን ከዞሙ ሲበዛበት ብዥ አይነታ ጓደኞቻችን እስከ ጃፓን መተው ቀርጸውታል በል አይዋ ከጃፓን ሳይቀር መተው ይጎበኙታል ይላል ወንድማችን ደምታው ማለት በነገራችን ላይ እዚህ አካባቢ ላይ ያሉ አሳ ወላ ዱሉም ቢሆን ጉማሬ ማለት ነው ዱል ማለት ምንድነው ጉማሬ አይደል ጉማሬም ቢሆን አዞ ምንም ነገር ሰው መብላት አይችሉም ይሄ የተወቀ ነገር ነው እዚህ ጋር መጥተው አሁን በባህር አካባቢ ላይ ወደ ላይ ከፍ ብለን አሁን እኛ ከመጣንበት አካባቢ ላይ እንደዚህ ባህር ዳርቻ ላይ መቆም አይቻልም ከቡድን ምናምን ሆኖ ካልሆነ በስተቀር ለብቻ መቆም አይቻልም ለምን ኮማንዶ የሆኑ አዞዎች አሉ ባየር ላይ ሰውየውን ጣልፈው ወደ ውስጥ አስገብተው የሚበሉ አዞዎች አሉ እዚህ ጋር ግን ምንም ሰው መብላት አይችልም ሁሉም አውሬ ማለት ነው ወላ ጅብ ወላ እንትን ወደዛ አካባቢ ብንሄድ ጅቦች በቀን ነው የሚመጡት ወዳ ማዶ ላይ አሁን ወደዛ ወደ ተራራ ውስጥ ብንገባ ጅቦቹ አይሸሹም ቀርጠን እንይዝ ነበር ግን ጠረረ በጣም ፀሐውም ነደደብን በዚህ መስመር የጅቡቲ ጠረፍ እንደመሆኑ መጣው ደግሞ በዚህ የጅቡቲ መስመር ነው ይሄ ማለት ነው ዋናው እና ወደፊት ጅቡቲንና ኢትዮጵያን ያገናኛል የሚባለው መስመር ደግሞ ይሄ ነው ማለት ነው በዚህ መስመር ነው የሚሄደው ይሄ መስመር ከተከፈተ በቃ ሀገራችን በጣም ትልቅ ለውጥ እንደምታመጣ ጥርጥር የለውም ማለት ነው ወደ ቤተሰቦች እንግዲህ አቤ ሐይቅ የሚባለው ባህር ይሄንን በመሰለ ሁኔታ እስካሁን ድረስ አዘጋጅቼ አቅርቤላችኋለሁ በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ለዛሬ በዚሁ ይበቃኛል ወዳችሁ አከብራችኋለሁ ሰላም አለይኩም ወራህመቱላሂ ወበረካቱ ባይ ባይ እንዲህ አይነት አቀበት ሀገራችን ነበር የምንወጣው አሁን እንግዲህ አሁን ወደ ባጃጁ እየሄድን ነው wow Salan are you fine